ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኝተናል። ዛሬ ስለ ሽንት ቧንቧ ኢንፌክሽን በተለይ ምልክቶቹን እነግራችኋለሁ። ዛሬ ይሄን ሐሳብ ለምንድነው ማነሳው? በተለይ በአሁን ሰዓት ላይ በጣም በርካታ ሰዎች በተለይ ሴቶች በሽንት ቧንቧ ኢንፌክሽን እየተጠቁ ነው። ይሄ ደግሞ በኋላ ላይ ታመው ሕክምና ተቋም ላይ ሲመጡ በሚደረግ ምርመራ ነው የሚታወቀው። ነገር ግን የሽንት ቧንቧ ኢንፌክሽን መጀመሪያ የሚያሳያችሁ ምልክት አለ። ግዴታ ህመሙ ተባብሶ ሆስፒታል ስትመጡ ማወቅ አይደለም። አስቀድማችሁ ምልክቶቹን አውቃችሁ በጊዜ ብትመጡ ሕክምናውንም ያቀለዋል። ስለዚህ ብዙዎቹ የዚህ የሽንት ቧንቧ ኢንፌክሽን ሲኖርባቸው ምልክቶቹን ባለማወቃቸው የተነሳ ከተባባሰ በኋላ ይመጣሉ። ስለዚህ በተለይ ምልክቶቹ ምንድናቸው የሚለውን ነገር እናያለን። የሽንት ቧንቧ ኢንፌክሽንን ማለት ነው። ስለዚህ አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ብዙዎች ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ በነገራችን ላይ ከዚህ ቀደም ከሽንት ቧንቧ ኢንፌክሽን ጋር የተያያዘ ቪዲዮ ሰርችላችሁ ነበርና እዛ ላይ ምን ብያችኋለሁ? ከወንድ ይልቅ ሴቶች ለሽንት ቧንቧ ኢንፌክሽን የመጋለጥ እድላቸው በጣም ሰፊ እንደሆነ ነግሬያችኋለሁ። ይሄም በተለይ ከአፈጣጠር ጋር ተያይዞ ከወንዶች ይልቅ ሴቶች ናቸው ለሽንት ቧንቧ በጣም ተጋላጭ የሚሆኑት። ስለዚህ በተለይ ሴቶች አሁን የምነግራችሁን ምልክት ራሳችሁ ላይ የምታዩ ከሆነ በጊዜ ወደ ሕክምና ተቋም ሄዳችሁ በቀላል ሕክምና መታከም ትችላላችሁ። ህመሙ ኢንፌክሽኑ ሳይባባስባችሁ ለተለያየ ችግር ሳይዳርጋችሁ። ይሄ የሽንት ቧንቧ ኢንፌክሽን ዝም ከተባለ ችላ ከተባለ ኩላሊትን እስከ መጉዳት የተለያዩ የሽንት ፊኛን የተለያዩ እዛ አካባቢ ያሉ የሰውነት ክፍሎቻችሁን በከፍተኛ ሁኔታ ይጎዳል። ስለዚህ እዛ ደረጃ ሳይደርስ በጊዜ ምልክቱን ስታዩ ሕክምና ተቋም መሄዱ የተሻለ ነው። ስለዚህ የመጀመሪያው ምልክት በተለይ የሽንት ቧንቧ ኢንፌክሽን ሲኖር ቶሎ ሽንት መምጣት በጣም የማጣደፍ ባህሪ ይኖረዋል። ይሄ ሽንት በተለይ ልክ ሽንት ቤት ሄዳችሁ ራሱ እስክትሸኑ ላይጠብቅ ይችላል። በተለይ አንዳንዴ እድሜያቸው ከፍ ያሉ ሰዎች ላይ የሽንት ቧንቧ ኢንፌክሽን ሲፈጠር ልብሳቸው ላይ ሁሉ አንዳንድ ጊዜ ሽንት ሊያመልጥ ይችላል። ስለዚህ እዛ ደረጃ የሚደርስ የማጣደፍ አይነት ስሜት ይኖረዋል። ሽንት ሲመጣ አሁን በኖርማል የሽንት ቧንቧ ኢንፌክሽን ከሌለባችሁ ሽንታችሁን ቋጥራችሁ የተወሰነ ደቂቃም ልትቆዩ ትችላላችሁ። ሽንት ቤትም ለመሄድ ይሄን ያህል አትሯሯጡም። ቀስ ብላችሁ ሄዳችሁ ልትሸኑ ትችላላችሁ። ነገር ግን የሽንት ቧንቧ ኢንፌክሽን ሲሆን የምታውቁት ይሄ ኢንፌክሽኑ ስላለ ጊዜ አይሰጥም። በጣም የማጣደፍ ቶሎ ሽንት የመምጣት ነገሮች ይኖሩታል ማለት ነው። ስለዚህ አንደኛው ምንድነው? ቶሎ ሽንት መምጣትና ማጣደፍ። ይሄን ምልክት መለየት ያስፈልጋል። ሌላኛው በዚሁ የሚያያዘው ሽንታችሁን ስትሸኑ ማቃጠል። ይሄ ሴቶች በቀላሉ መለየት የምትችሉት ምልክት ነው ማለት ነው። የሽንት ቧንቧ ኢንፌክሽን በሚኖርበት ጊዜ ሽንታችሁ በምትሸኑበት ጊዜ በጣም የማቃጠል ባህሪ ይኖረዋል። ይሄ በተለይ ከላይ ከነገርኳችሁ ምልክት ጋርና ቀጥዬ ከምነግራችሁ ምልክት ጋር ተያይዞ የሚመጣ ከሆነ ነው። አሁን ሽንት ቶሎ የማጣደፍ ነገር ይኖረዋል። ቶሎ ተጣድፋችሁ በምትሸኑበት ጊዜ ደግሞ የማቃጠል ባህሪ ይኖረዋል ማለት ነው። ይሄ የሽንት ቧንቧ ኢንፌክሽን እንዳለባችሁ በቀላሉ የምትለዩበት መንገድ ነው። ሌላኛው ትኩሳት ይኖራል። እንግዲህ በተለይ ሽንት ቧንቧ ኢንፌክሽን ሲኖር ሰውነት በጣም የመጋል የማተኮስ እንደዚህ አይነት ነገሮች ይኖሩታል። ይሄ ትኩሳት ካለባችሁ ይሄንንም በፍጹም ችላ ማለት አያስፈልግም። ከዛ ብርድ ማለት ያመጣል። በነገራችን ላይ የሽንት ቧንቧ ኢንፌክሽን አሁን ከላይ የነገርኳችሁን ምልክቶች እያሳየ ሲሄድ እናንተም ቸል እያላችሁ የምትሄዱ ከሆነ የህመሙ ምልክቶች እያደጉ ይሄዳሉ። ብርድ ወደ ማለት ይሄዳል። ይሄ ሙቀት ሆኖ ኖርማል አየር ላይ ሆኖ ነገር ግን ትኩሳት ኖሮባችሁ በዛ ላይ ብርድ ማለት የሚኖረው ከሆነ የመብረድ አይነት ስሜት የሚሰማችሁ ከሆነ እንደዚህ አይነት ነገሮችም ከሽንት ቧንቧ ኢንፌክሽን ጋር ይያያዛል። ሌላው ራስ ምታት ነው። እንግዲህ የሽንት ቧንቧ ኢንፌክሽን ራስ ምታት በነገራችን ላይ በብዙ ምክንያቶች ሊነሱ ይችላል። ራስ ምታት ከዚህ ቀደም በተለያየ ቪዲዮ ላይ ነግሬያችኋለሁ። አንደኛው ይሄ የሽንት ቧንቧ ኢንፌክሽን በሚኖርበትም ጊዜ ራስ ምታት ይኖረዋል። ነገር ግን አሁን ራስ ምታቱ የሽንት ቧንቧ ኢንፌክሽን ነው ወይ የሚለው የሚታወቀው ከላይ ከነገርኳችሁ ምልክቶች ጋር
ተያይዞ በሚመጣበት ጊዜ ነው ሽንት ቶሎ ቶሎ መምጣት፣ ማቃጠሉ፣ ትኩሳቱ፣ ብርድ ማለቱ እንደዚህ አይነት ስሜቶቹ እያሉ ከዛ ላይ ደግሞ ራሳችሁን የሚያማችሁ ከሆነ በተደጋጋሚ ራስ ምታት ካለባችሁ ይሄም ሌላኛው እንደ ምልክት መውሰድ ትችላላችሁ። ሌላኛው የሽንት ከለር መቀየር በተለይ የሽንት ቧንቧ ኢንፌክሽን ሲኖር የሽንታችሁ ከለር የመቅላት ባህሪን ያሳያል። ይሄ የሽንት ከለር ከዚህ ቀደም ራሱን ችሎ ቪዲዮ ሰርቼላችኋለሁ። የሽንታችን ከለር መለዋወጥ የምን ህመም ምልክት እንደሆነ አንደኛው ጠቋሚው ነው። ቢጫ ሲሆን የራሱ ምልክት አለው፣ ቀይ ሲሆን የራሱ ምልክት አለው፣ ነጭ ሲሆን ኖርማል ውሃ የሚመስል ሲሆን እያንዳንዱ የሽንታችሁ ከለር የትኛው ህመም ሊኖርባችሁ እንደሚችል አንድ ጠቋሚ ነው። ስለዚህ ይሄ የሽንት ቧንቧ ኢንፌክሽን በሚኖርበት ጊዜ ደግሞ ሽንታችሁ የመቅላት ባህሪ ይኖረዋል። ስለዚህ ይሄንን ሽንታችሁን በምትሸኑበት ጊዜ ማስተዋል አለባችሁ። ኖርማል ውሃ እየጠጣችሁ በበቂ ሁኔታ ምንም የውሃ እጥረት ሳይኖርባችሁ ችግር ሳይኖርባችሁ ነገር ግን ሽንታችሁ ቀይ የሚሆን ከሆነ ይሄ ከኢንፌክሽኑ ጋር የተያያዘ ሊሆን ይችላል። ሌላኛው ከእምብርት በታች የሚኖር የሆድ ቁርጠት ነው። እንግዲህ ይሄ በተለይ ኢንፌክሽኑ ባስ እያለ በሚሄድበት ጊዜ ከላይ ያሉትን ምልክቶች እያሳያችሁ በኋላ እናንተ ችላ እያላችሁ የምትቀጥሉ ከሆነ ወደ ህመም እያደገ ይሄዳል። ህመሙ እየተባባሰ ይሄዳል። ከእምብርታችሁ በታች የሆድ ቁርጠት በተለይ በተደጋጋሚ ከእምብርት በታች የሚፈጠር የሆድ ቁርጠት ያመጣል ማለት ነው። ይሄም ከሽንት ቧንቧ ኢንፌክሽን ጋር ይያያዛል። ሌላኛው የወገብ ህመም ነው። እንግዲህ የወገብ ህመም ኩላሊት ሲኖር፣ የሽንት ቧንቧ ኢንፌክሽኖች ሲኖር፣ የተለያዩ ችግሮች ሲኖር ከሚፈጠሩ ነገሮች ውስጥ የሚጠቀስ ነው። ልክ የሽንት ቧንቧ ኢንፌክሽን በሚኖርበት ጊዜ ከላይ ያየናቸውን ምልክቶች እየሰጠ ሄዶ በኋላ ላይ ቀስ እያለ ከእምብርት በታች ህመም፣ ከጀርባ የወገብ ህመም እንደዚህ አይነት ነገሮችን እያመጣባችሁ ይሄዳል። እንግዲህ እነዚህ አሁን የዘረዘርኩላችሁ ነገሮች የሽንት ቧንቧ ኢንፌክሽን ሲኖርባችሁ የሚታዩ ምልክቶች ናቸው። ስለዚህ እነዚህን ምልክቶች ስታዩ በቀላሉ የሽንት ቧንቧ ኢንፌክሽን እንደሆነ አውቃችሁ ወደ ሕክምና ተቋም መሄድና አስፈላጊውን ምርመራ ማድረግ አስፈላጊውን ሕክምና መከታተልና ይሄንን ህመም በቀላሉ ማስወገድ መቅረፍ ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሐሳብ ላይክ ሼር አድርጋችሁ ለሌሎችም መማሪያ እንዲሆን አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን እንደዚሁ ሌላ ይጠቅማችኋል ያስተምራችኋል ምለውን ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ